ጸጋና ሰላም ይብዛላችሁ ቅዱሳን፣ እንዴት ናችሁ? ወንድማችሁ ዮናታን ነኝ። እንግዲህ ሁለተኛ ቆሮንቶስ ጥናታችንን ባለፈው ምዕራፍ 1ን ጀምረን ነበር። አሁን ደግሞ ቀጣይ ከቁጥር ምዕራፍ 1 ከቁጥር 12 ጀምሮ ያለውን የምንመለከት ይሆናል ማለት ነው። ቁጥር በቁጥር እያጠናን ነው የምንገኘው። ስለዚህ ጳውሎስ ከቁጥር 12 ጀምሮ ያለውን እንደዚህ ይላል መጽሐፍ ቅዱስ፣ ትምክህታችን ይህ ነውና። ስለዚህ ጳውሎስ እዚህ ጋር መመካት ሊጀምር ነው። የቆሮንቶስ ሰዎች ጳውሎስን በአግባቡ በማንነቱ ስላልተረዱት የሚያስመካውን ነገር ትምክህት ካስፈለገ በምን እንደሚመካ ሊነግራቸው ይጀምራል ማለት ነው። ስለዚህ ምን ይላል? ትምክህታችን ይህ ነው፣ አሁን የምነግራችሁ ነገር ነው የሚያስመካኝ ይልና በእግዚአብሔር ጸጋ እንጂ በስጋዊ ጥበብ ሳይሆን። ስለዚህ ጳውሎስ በስጋዊ ጥበብ በስጋዊ በሚደረግ ነገር አይመካም። የሚመካው ግን በምንድን ነው ከተባለ በእግዚአብሔር ጸጋ እመካለሁ ብሎ ይጀምርላቸዋል። ስለዚህ የእግዚአብሔር ጸጋ ጳውሎስን ብዙ ለወንጌል እንዲደክም አድርጎታል። ነገር ግን ጳውሎስ በሱ በራሱ አቅም እንዳደረገው አድርጎ የሚመካ ሰው ስላልሆነ በምን እንደሚመካ ይነግራቸዋል። ትምክህታችን ይህ ነው ይልና በእግዚአብሔር ጸጋ እንጂ በስጋዊ ጥበብ ሳይሆን። ስለዚህ ጳውሎስ ስፒሪቹዋል በሆነ በእግዚአብሔር እርዳታ በእግዚአብሔር አቅም፣ ጸጋ ማለት የእግዚአብሔር ስጦታ፣ የእግዚአብሔር አቅም፣ የእግዚአብሔር ማስቻል ማለት ነው። ስለዚህ የሰው አቅም በሌለበት የእግዚአብሔር ኃይል ብቻ የእግዚአብሔር ስራ ብቻ በሚገለጥበት በዚህ ህይወቴ እመካለሁ እያለ ሲነግራቸው እናያለን። ስለዚህ በስጋዊ ጥበብ አልመካም ሳይሆን በእግዚአብሔር ቅድስናና ቅንነት በዚህ ዓለም ይልቁንም በእናንተ ዘንድ እንዴት እንደኖርን የህሊናችን ምስክርነት ነው። ስለዚህ ጳውሎስ ምን ብሎ ይነግራቸዋል? በዚህ ዓለምም ስንኖር በእናንተ መካከልም ስንኖር በቅድስናና በቅንነት የኖርኩኝ ሰው ነኝ። ስለዚህ የእግዚአብሔር ጸጋ ያደረገኝ ነገር ምንድነው? በቅድስናና በቅንነት በዚህ ዓለምም ስኖር ደግሞ በእናንተ መካከልም ደግሞ በነበርኩበት ጊዜ የምኖረው በእግዚአብሔር ጸጋ በታገዘ ህይወት በእንደዚህ አይነት እኖራለሁ። ስለዚህ በህይወቴ ላይ ምንም አይነት የህሊና ወቀሳ ስለሌለብኝ በትክክለኛው ህይወት እንድኖር ይህ ጸጋ ስላደረገኝ በዚህ ጸጋ እመካለሁ ብሎ ሲናገርና ታዩታላችሁ። ስለዚህ የህሊናችን ምስክርነትም ደግሞ አንተ ንጹህ አይደለህም፣ አንተ ቅዱስ አይደለህም፣ አንተ ቅን አይደለህም ብሎ በህይወቴ ላይ የሚመሰክርብኝ ምንም አይነት ነገር የለም። ስለዚህ የህሊናችን ምስክርነት ይህ ነው። ምን አይነት ምስክርነት? ጳውሎስ በቅድስናና በቅንነት እንደኖረ በዓለማዊ ጥበብ በዓለማዊ ኑሮ ሳይሆን በእግዚአብሔር ጸጋ የሚኖረው ኑሮ እንዳለ ህሊናው ራሱ ይመሰክርለት ነበረ። ህሊና ስለማይዋሽ ራይት ኦር ሮንግ ትክክለኛ የሆነውን ነገር ስለሚናገር ጳውሎስም ደግሞ የኔ ህሊና በትክክል ይናገራል፣ በቅድስናና በቅንነት በእግዚአብሔር ጸጋ በዓለምም በቆሮንቶስ መካከልም በነበርኩ ጊዜ የምኖረው በዚህ እንደሆነ ያረጋግጥልኛል የህሊና ምስክርነት። ስለዚህ የምመካው በእንደዚህ አይነት ነገር እመካለሁ ብሎ ሲናገር እናየዋለን ማለት ነው። ጌታ ኢየሱስ የተባረከ ይሁን። ስለዚህ ጳውሎስ አሁን ቀጣይ ቁጥሮች ላይ ደግሞ የሚታማበት ነገር ስለነበረ ከሚታማበት ነገር አንስቶ እንደዚህ ይላቸዋል፣ ከምታነቡትና ከምታስተውሉት በቀር ሌላ አንጽፍላችሁምና። ስለዚህ ጳውሎስ የሚጽፈው መልእክት በውስጡ ካነበብነው በኋላ ተፈላስፈን የምንደርስበት ሚስጥር አዘል የሆነ መልእክት ነው የሚያስተላልፈው እንጂ ቀጥታ አይናገርም ብለው ያሙት ነበረ። ስለዚህ ጳውሎስ መናገር የፈለገውን ነገር ሳይሆን በጽሁፍ ቀጥታ የሚጽፈው በውስጡ ሌላ አይነት መልእክት የሚያስተላልፍ አይነት ሰው ነው። ስለዚህ ሚስጥራዊ የሆነ ነገር ነው እየሰራ ያለው ብለው ያሙት ነበረ። ምክንያቱም ጳውሎስን በጊዜው የሚጽፈውን መልእክትም ደግሞ ወደ እነርሱ የሚያደርሰውን ደብዳቤዎች በአግባቡ ሊረዱት ስላልቻሉ ማለት ነው። ስለዚህ ምን ይላቸዋል? ከምታነቡትና ከምታስተውሉት በቀር። ስለዚህ እኔ የምጽፈው መልእክት የጻፍኩትኝ አንብባችሁ የምታስተውሉትን ነገር ነው እንጂ አለ በቀር ሌላ አንጽፍላችሁምና። ስለዚህ ሌላ ሚስጥራዊ የሆነ ጽሁፍ አልጽፍላችሁም። ቀጥታ እጽፋለሁ፣ ቀጥታ ታነቡና የምትረዱት የምታስተውሉትን ነገር ነው እንጂ የምጽፈው ሰዎች በእኔ ላይ የኔን መልእክት ለማጣጣል ሲፈልጉ
ጳውሎስ የሚጽፈው መልእክት ሌላ ሁለተኛ ሚስጥራዊ ሶስተኛ የሆነ ሌላ መልእክት ነው የሚያስተላልፈው የሚሉት ነገር ውሸት ነው እያላቸው እናያለን ማለት ነው። ለዚህ ነው ይሄንን የጻፈው። ስለዚህ ሌላ አንጽፍላችሁምና በጌታችን በኢየሱስ ክርስቶስ ቀን እናንተ ደግሞ ትምክህታችን እንደምትሆኑ እንዲሁ ትምክህታችሁ እንድንሆን በከፊል ስለኛ እንዳስተዋላችሁ ፈጽማችሁ ታስተውሉ ዘንድ ተስፋ አደርጋለሁ። ስለዚህ እኔን ጳውሎስን በከፊል ነው በሐፋፍ ነው የተረዳችሁኝ ያስተዋላችሁት ስለኔ ማንነት። ስለዚህ አንድ ቀን ግን በደንብ ሙሉ በሆነ አንደርስታንዲንግ ትረዱኛላችሁ እኔን ጳውሎስን። ስለዚህ በጌታ ቀን መቼ ነው የምትረዱኝ አለ እዚህ ጋር በጌታችን በኢየሱስ ክርስቶስ ቀን በዛ ቀን ምን ይሆናል አለ እናንተ ደግሞ ትምክህታችን እንደምትሆኑ። ስለዚህ የቆሮንቶስ ሰዎች በጳውሎስ መመካተተው በእነርሱ ፋዘራቸው በሆነው ባስተማራቸው በሱ መመካት ስለተዉ አሁን ጳውሎስን ሊረዱት ስላልቻሉት ምን ይላቸዋል? በጌታ ቀን ግን እናንተ ለኔ ትምክህት ትሆኑኛላችሁ፣ እኔ ደግሞ ለእናንተ። ምክንያቱም አሁን ልትረዱኝ አልቻላችሁም፣ በከፊል ነው ያስተዋላችሁት ስለኔ ማንነት። ስለዚህ እንደዚህ ይላችኋል፣ ትምክህታችሁ እንድንሆን በከፊል ስለኛ እንዳስተዋላችሁ ፈጽማችሁ ታስተውሉ ዘንድ። ስለዚህ ፈጽማችሁ ፐርፌክት በሆነ ሁኔታ ታስተውሉ ዘንድ አንድ ቀን ይመጣል በጌታችን በኢየሱስ ክርስቶስ ቀን። ያኔ እኔ ማን እንደሆንኩ ታስተውላላችሁ። ጳውሎስ ልንመካበት የሚያስችል አባታችን ነበረ ብላችሁ ታስተውላላችሁ፣ ትረዳላችሁ ብሎ ይነግራቸዋል። ስለዚህ ይህንን ደግሞ ተስፋ አደርጋለሁ በጌታ ቀን ፈጽማችሁ እንደምትረዱን ተስፋ አደርጋለሁ ሲል እንመለከተዋለን ማለት ነው። ጌታ ኢየሱስ የተባረከ ይሁን። ስለዚህ ምን ይላል? በዚህም ታመኜ ሁለተኛ ጸጋ ታገኙ ዘንድ አስቀድሜ ወደ እናንተ እንድመጣ። ጳውሎስ ወደ ቆሮንቶስ መሄድ የፈለገው ገንዘባቸውን ፈልጎ ሳይሆን በጳውሎስ በኩል መንፈስ ቅዱስ ለነሱ ጸጋን እንዲያካፍል ነው። ስለዚህ ሁለተኛ ጸጋ ታገኙ ዘንድ አስቀድሜ ወደ እናንተ እንድመጣ በእናንተ መካከል ወደ መቄዶንያ። ስለዚህ ጳውሎስ ወደ ቆሮንቶስ መጥቶ ጸጋን ለቆሮንቶሳውያኖች ደግሞ አካፍሎ በመንፈስ ቅዱስ ኃይል ጸጋን አካፍሎ ከዛ ደግሞ ወደ መቄዶንያ ወደ ፊልጵስዩስ ለመሄድ ፕላን እንዳደረገ እቅድ እንዳለው እዚህ ጋር እናያለን። እንዳልፍ ደግሞ ከመቄዶንያ ወደ እናንተ መጥቼ ከዛ መቄዶንያ ከሄደ በኋላ ተመልሶ ደግሞ ወደ ቆሮንቶስ የመምጣት እቅድ ነበረው። ከዛ ወደ ይሁዳ በጉዞ እንድትረዱኝ አሰብኩኝ። ስለዚህ ፊልጵስዩስ ወይ ከመቄዶንያ መጥቶ እንደገና ወደ ቆሮንቶስ ከቆሮንቶስ ደግሞ ወደ ይሁዳ ለመሄድ አቅዶ ነበረ። ከዛ በዚህ ወደ ይሁዳ በሚሄደው ጉዞ ደግሞ የእናንተ እርዳታ ያስፈልገኛል ብሎ እንደ ጉዞዬ እንደምትረዱኝ ተስፋ አደርጋለሁ እያለ ሲናገር እናየዋለን ማለት ነው። ለምንድነው ወደ ይሁዳ የሚሄደው ሲባል ምዕራፍ 8 ላይ እና ምዕራፍ 9 ላይ ስጦታን ከነሱ ሰብስቦ ለተቸገሩ በይሁዳ ላሉ ክርስቲያኖች ለነሱ ስጦታን ለማድረስ ይህንን አቅዶ ስለነበረ እንደዚህ ይላቸዋል ማለት ነው። እንግዲህ ይህን ሳስብ ያን ጊዜ ቅሌትን አሳየሆነ። ስለዚህ እንደዚህ አይነት ሐሳብ አለኝ ሲላቸው እየዋሸዋቸው አልነበረም። የልቤን የእውነተኛውን እቅዴን ነበረ የነገርኳችሁ እያላቸው ነው ማለት ነው። ወይስ በእኔ ዘንድ አዎን አይደለም ማለት እንዲሆን ያን የማስበው በዓለማዊ ልማድ ነው። ስለዚህ ጳውሎስ አዎ አደርጋለሁ የሚለው ነገር አይደለም እንደማለት አይደለም አላደርገውም የሚለው ደግሞ አደርጋለሁ እንደማለት አይደለም። ያንን የማስበው ይህንን ያቀድኩትኝ ይህን የነገርኳችሁ እንደ ዓለማዊ ልማድ ነው ወይ ይላቸዋል። ዓለማዊ ልማድ ምንድነው? የሚናገረውን ነገር አያደርግም። አደርጋለሁ ይላል፣ አያደርግም። እመጣለሁ ይላል፣ አይመጣም። ልክ እንደዛ የማስብ አይነት ሰው አድርጋችሁ እንዳታስቡኝ እያላቸው ነው ማለት ነው። ጌታ ኢየሱስ የተባረከ ይሁን። ወይስ በእኔ ዘንድ አዎን አይደለም ማለት እንዲሆን ያን የማስበው በዓለማዊ ልማድ ነውን ብሎ ጥያቄ ጠይቃቸውና እግዚአብሔር ግን የታመነ ነው። ለምንድነው እዚህ ጋር መጥቶ እግዚአብሔር የታመነ ነው ያለው ሲባል ጳውሎስ በተለያዩ ምክንያቶች ላይመጣ ይችላል። ለምሳሌ ወደ መቄዶንያ እንድናልፍ በህልም ተናገረን፣ እግዚአብሔር ወደዛ እንድንሄድ ፈልጓል ብለን አሰብን ብሎ ወደ መቄዶንያ ሐሳቡን ቀይሮ ሲሄድ ጳውሎስ በመጽሐፍ ቅዱስ ላይ እናያለን። ስለዚህ መንፈስ ቅዱስ ወደዚህ ቀድመ ሂድ ካለው የሚሄድበት ቻንስ ስላለ ላይመጣ እንደሚችልም የተረጋገጠ ነው ማለት ነው። ጌታ ኢየሱስ የተባረከ ይሁን። ስለዚህ እዚህ ጋር መጥቶ ግን እግዚአብሔር የታመነ ነው ሲል ጳውሎስ እመጣለሁ እያለ ይቀራል፣ ታማኝ ሰው አይደለም ተብሎ እየታማ ስለነበረ
ምንም ችግር የለውም። አሁን ግን እኔ ባልታመን እግዚአብሔር ግን የታመነ እንደሆነ እንድታውቁ ፈልጋለሁ። ለምንድን ነው እንደዚህ ያላቸው? ለእናንተ የሚነገረው ቃላችን አዎንና አይደለም አይሆንም። ስለዚህ እነዚህ ለቃላቸው ያልታመኑ እነ ጳውሎስ እመጣለሁ እያለ የቀረ ጳውሎስ በመካከላችን የሚሰብከው ወንጌል የታመነ እንዴት ሊሆን ይችላል ብለው በጳውሎስ ትምህርት ላይ አውቀው የስህተት እንደሆነ እንዲያስቡ ቆሮንቶሳውያኖች የሚያደርጉ ሰዎች ስለነበሩ በወንጌሉ ላይ የታመነ የሆነው እኔ አገልጋዩ ጳውሎስ ሳልሆን ራሱ እግዚአብሔር የታመነ ነው። ስለዚህ እኛ የምንሰብከው ነገር ቃላችን ማለት ስብከታችን፣ ወንጌላችን አዎን አይደለም አይሆንም። ስለዚህ ወንጌል የሰበክንላችሁ ወንጌል ትክክል ነው ትክክል አይደለም የሚባል አይሆንም ይላቸውና በእኛ ማለት በእኔና በስልዋኖስ በጢሞቴዎስ በመካከላቸው የተሰበከ ስለዚህ በእኔ በስልዋኖስ በጢሞቴዎስ በቆሮንቶስ እያለን የሰበክንላችሁ ወንጌል ትክክል ነው ትክክል አይደለም፣ ታማኝ ወንጌል ነው ታማኝ አይደለም አይባልም። ምክንያቱም ለወንጌሉ ታማኝ የሆነው እኛ ሳንሆን ራሱ እግዚአብሔር ለወንጌሉ የታመነ ነው ብሎ ይነግራቸዋል ማለት ነው። ጌታ ኢየሱስ የተባረከ ይሁን። ስለዚህ የእግዚአብሔር ልጅ ኢየሱስ ክርስቶስ አዎንና አይደለም አልነበረም። ስለዚህ በወንጌል የሚነገረው ጌታ ኢየሱስ ነው፣ የሚሰበከው ጌታ ኢየሱስ ነው። ስለዚህ የተሰበከው የተነገረላቸው ወንጌል እውነት ነው እንጂ ውሸት ሊሆን አይችልም። ምክንያቱም ጌታ ኢየሱስ የታመነ ስለሆነ፣ ጌታ ኢየሱስ የተስፋ ቃልን ሁሉ የፈጸመ ጌታ ስለሆነ ጥርጥር የሌለው እርሱን ልታምኑት ይገባል እያላቸው ነው ማለት ነው። ጌታ ኢየሱስ የተባረከ ይሁን። ስለዚህ ነገር ግን በእርሱ አዎን ሆኗል። ስለዚህ ወንጌላችን በእኛ ላይ ሳይሆን ዲፔንድ የሆነው በልጁ በክርስቶስ ኢየሱስ ላይ ነው። የተረጋገጠ የሆነው የተፈጸመ የሆነው የተስፋ ቃልን ሁሉ አካል ያስያዘው በክርስቶስ ላይ ነው። ስለዚህ የተስፋ ቃል የታመነበት የተስፋ ቃል አካል የያዘበት በክርስቶስ የሆነ ነገር ነው ብሎ ይነግራቸዋል። ስለዚህ ወንጌል ተስፋ አይደለም፣ ወንጌል በክርስቶስ ኢየሱስ የሆነ የተረጋገጠ ያለቀ ነገር ነው። ጌታ ኢየሱስ የተባረከ ይሁን። ስለዚህ ነገር ግን በእርሱ አዎን ሆኗል ይልና እግዚአብሔር ለሰጠው የተስፋ ቃል ሁሉ አዎን ማለት በእርሱ ነው። ስለዚህ እግዚአብሔር የሰጠው የተስፋ ቃል ሁሉ በክርስቶስ ሆኗል። እነ ጳውሎስ ወደ ቆሮንቶስ እንመጣለን ብለው ለቆሮንቶሳውያኖች ተስፋ ሰጥተው አልሄዱም ነበረ በተለያየ ምክንያት። ጌታ ኢየሱስ የተባረከ ይሁን። እግዚአብሔርም ደግሞ ልክ እንደዚሁ ከብሉይ ኪዳን ጀምሮ ተስፋ ተናግሮ ነበረ፣ ተስፋ ሰጥቶ ነበረ። ይህ ተስፋ በማን ሆነ ሲባል በክርስቶስ ኢየሱስ ሆነ። ተስፋ ሆኖ አልቀረም፣ በክርስቶስ ኢየሱስ እውን ሆኗል። ጌታ ኢየሱስ የተባረከ ይሁን። ኢየሱስ ጌታ ነው። ስለዚህ እግዚአብሔር ለሰጠው ተስፋ ቃል ሁሉ በብሉይ ኪዳን እግዚአብሔር ተስፋ ቃል ሰጥቶ ነበረ። ያ ሁሉ አዎን ማለት በእርሱ ነው። ስለዚህ የተስፋ ቃል አካል ይዟል። ወንጌል የሚሰበከው ወንጌል ተስፋ ሳይሆን የተረጋገጠ እውነት ነው፣ እምነት ነው የሚሰበከው ማለት ነው። ጌታ ኢየሱስ የተባረከ ይሁን። ሃሌሉያ። ስለዚህ እግዚአብሔር ለሰጠው ተስፋ ቃል አዎን ማለት በእርሱ ነውና፣ ስለዚህ ለእግዚአብሔር ስለ ክብሩ በእኛ የሚነገረው አሜን በእርሱ ደግሞ ነው። ስለዚህ እግዚአብሔር የከበረበት ወንጌል እኛ ደግሞ የምንናገረው ወንጌል ተስፋ ያልሆነ በክርስቶስ የተረጋገጠ በክርስቶስ አካል የሆነ ነገር እግዚአብሔርን የሚያከብረው ወንጌል በክርስቶስ ኢየሱስ ተፈጽሞ ያለቀ ነገር ነው ይላል። ጌታ ኢየሱስ የተባረከ ይሁን። በእርሱ ደግሞ ነው በክርስቶስ ስም ከእናንተ ጋር የሚያጸናን። ስለዚህ ጳውሎስ እዚህ ጋር የሚናገረው ነገር ምንድን ነው ሲባል ቆሮንቶሳውያኖች ምን ብለው ያሙት ነበረ? ጳውሎስ እንደዚህ እንግዲህ ይመጣለው እያለ ቃሉን የማያከብር ሰው በክርስትና እንዴት ጸንቶ ሊኖር ይችላል ብለው ሲናገሩ ውስጥ ለውስጥ ያለ ታሪካዊ ነገር ነው መነግራችሁ። እንዴት ሊጸና ይችላል በክርስትና ብለው ሲያሙት ስለነበረ አቋም የሌለው ሰው ነው እያሉ ሲያሙት ስለነበረ ምን ይላቸዋል? ከእናንተ ጋር የሚያጸናን እኔ ብቻ ሳልሆን የሚያጸናኝ እግዚአብሔር እናንተንም ያጸናችኋል ይልና የቀባን ደግሞ እንዳትጠራጠሩ እኔንም እናንተንም ይቀብቶናል፣ አኖይንትድ ዋኖች ነን ይልና እግዚአብሔር ነው ይሄን ሁሉ የቀባንም የሚያጸናንም እግዚአብሔር ነው። መጽሐፍ ቅዱስ ሲናገር ወደ ልጁ ወደ ኢየሱስ ክርስቶስ ኅብረት የጠራችሁ እርሱ የታመነ ነው ይላል። ስለዚህ ታማኝነቱ እግዚአብሔር ላይ ነው እንጂ የሰዎች አክቲቪቲ ላይ እንዳልሆነ ስለሚያውቅ ጳውሎስ የሚያጸናንም የቀባንም አብረን የቀባን ራሱ እግዚአብሔር ነው ይልና ደግሞም ያተመን
ታትሜያለሁ ማለት የእርሱ ሆኛለሁ፣ የማንም ልሆን አልችልም ከዚህ በኋላ። ባለቤቴ ጌታ ኢየሱስ እግዚአብሔር እርሱ ብቻ ነው ባለቤቴ። ስለዚህ ባለቤት ልቀይር የማልችል ሰው ሆንኩኝ። ርስቴን እንደምቀበል ማረጋገጫ እንዲሆነኝ አትሞኛል፣ ማህተም አለብኝ። ይህንን እወቁ። እኔን ብቻ ሳይሆን ደግሞ ያተመን እናንተንም እኔንም ያተመን እርሱ ነው። የመንፈሱንም መያዣ አንድ ነገር ልትገዙ ስትሉ ማስያዣ አምጣ ይሏቸዋል። ለምን? ምክንያቱም ሌላ ሰው እንዳይወስድባችሁ ያንን የምትገዙትን ነገር እርግጠኛ የእናንተ እንደሚሆን ለማረጋገጥ ማስያዣ ትሰጣላችሁ። ልክ እንደዛው ሁሉ የሰማዩ መንግስት የኛ እንደሆነ ጸንተን እንደምንወርሰው ያረጋግጥ ዘንድ እግዚአብሔር የመንፈሱን መያዣ ወይም ደግሞ ልክ መንፈሱ እንደ ማስያዣ መንፈስ ቅዱስን በልባችን ላከ። ለዚህ ነው አባ አባ ብለን የምንጮህ